ዛሬ የክትፎንና የስጋንና የጎመን ክትፎ አንድ ላይ ይዤላችሁ መጥቻለሁኝ። ጎመንና የስጋ ክትፎ እንዴት ተደርጎ ነው የሚሰራው? በምን አይነት መልኩ? በማሽን ቢፈጭ ይሻላል? በእጅ ቢከተፍ ይሻላል? አብረን የምናየው ነው የሚሆነው። ብዙ የክትፎ ወዳጆች በእጅ ቢከተፍ ይሻላል ብለው ይላሉ። እኔ በእጅም በማሽንም ቢሆን አሰራሩ ይወስነዋል ባይ ነኝ። ኖርማሊ በእጅ ሲከተፍ ፍርፍር የማለት ባህሪ ይኖረዋል፣ አይጨመላለቅም። በጣም ደስ የሚል እንትን ይሰጠናል። ያው በእጅ የምትሉ ሰዎች ትንሽ አድካሚ ነው እንጂ በእጅ ክትፎ ማዘጋጀት ይቻላል። እና ይኸው በምታዩት መልኩ ክትፎን ሰርተነዋል ማለት ነው። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ ዛሬ ይኸው የስጋንና የጎመን ክትፎ ይዤላችሁ መጥቻለሁኝ። እባካችሁን ቤቴን ሰብስክራይብ አድርጉልኝ። ይኸውላችሁ በዚህ መልኩ ክትፎን የስጋውን ክትፎ ጀምሬዋለሁኝ፣ መክተፍ ጀምሬያለሁኝ። በእጅ መክተፍ የተሻለ ነው በሚለው እና ልዩነቱን እናየዋለን። እኔ በእጄ መክተፍ ጀምሬያለሁ። ይኸው በምታዩት መልኩ በጣም ለማፍጠን ሞክሬያለሁኝ። ምክንያቱም ረጅም ሰዓት ነው የሚፈጀው ትንሽ ክትፎ ለማዘጋጀት። ያው ቁጭ ብለን እየከተፍን እሱንም በጣም አሪፍ የተሳለ ቢላ ካገኘን ነው እንጂ ትንሽ አድካሚ ነው የሚሆነው። እና ይህንን ፕሮሰስ ማለፍ የማትፈልጉ ሰዎች ክትፎን በቀላሉ እዛው ስጋ ቤት አስፈጭታችሁ አምጥታችሁ ቤት ውስጥ ማዘጋጀት ትችላላችሁ። እንደዚህ መድከም ላይጠበቅባችሁ ይችላል። አይ ጊዜ አለኝ፣ ጥራት ያለው ነገር የሚጣፍጥ ነገር ቤት ውስጥ ራሴ ከትፌ ማዘጋጀት እችላለሁ ለምትሉ ሰዎች ደግሞ ልክ እኔ በማደርገው በምከትፈው በምታዩት መንገድ እንደዚህ አድርጋችሁ ተረጋግታችሁ መጀመሪያ ስጋውን በስላይስ በስሱ እንትን ትሉትና ትቆርጣላችሁ። ቆራርጣችሁ ታዘጋጁና ከዛ አድቅቃችሁ ለመክተፍ ትሞክራላችሁ ማለት ነው። ስጋ ክትፎን ስትከትፉ መጀመሪያ ነው በቃ አድቅቃችሁ መጀመር የምትጀምሩት ማለት ነው። ጎረድ አድርጋችሁ በወፍራሙ ከመክተፍ ጀምራችሁ ከዛ ለማድቀቅ በጣም ሊቸግራችሁ ይችላል። እና እንደዛ እንዳታደርጉ፣ ስትጀምሩት በስሱ ስላይስ አድርጋችሁ ቆርጣችሁ ቁጭ ታደርጉና ከዛ አድቅቃችሁ መክተፍ ትጀምራላችሁ ማለት ነው። እንደዛ ሲሆን እየቀለላችሁ ይሄዳል ማለት ነው። እና ያው ቤት ውስጥ እንደዚህ መክተፍ ትችላላችሁ። ይኸው እኔ እንደምታዩት አልደቅ ብሎኝ እያገላበጥኩ ነው እና እየከተፍኩኝ ማደቀው ብቻ የሆነ ትንሽ ቻሌንጂንግ አለው። ያው እንደምታዩት ወንፊት እንደዚህ ሳህን ላይ አስቀምጣችሁ ወንፊት ታዘጋጁና የሆነ ስጋው ካሜራው ነው መሰለኝ ትንሽ ጠቆር ያለ ነገር ይመስላል፣ ግን አይደለም፣ ፍሬሽ ነው። በረዶ ቤት ትንሽ ጠንከር እንዲልልኝ ብዬ በረዶ ቤት ትንሽ አቆይቼ ነው ያወጣሁትኝ። እንደዛ ሲሆን በጣም በቀላሉ ይከተፍላቸዋል። ይሄ ነጭ ፓርቱን ቆርጣችሁ ማስወገድ ይኖርባችኋል። ያው ክትፎ ነጭ ነገር አይፈልግም። እንደዚህ ነጩን ፓርት ቆርጣችሁ ስሮቹን ምናምን ቆርጣችሁ ማስወገድ ይኖርባችኋል። ያው በምታዩት መልኩ እንግዲህ ትጀምሩታላችሁ ማለት ነው። በረዶ ቤት ስላቆየሁት ትንሽ እንትን ብሎልኛል። በጣም ጠቅሞኛል። እንደዚህ በረዶ ቤት እያቆያችሁ ትንሽ እንትን ብላችሁ አቀዝቅዛችሁ ብታወጡት እንትን አይልም። በምትከትፉት ሰዓት ለስልሶ አያስቸግራችሁም። ቶሎ ቆራርጣችሁ ከትፋችሁ እንትን እንድትሉ ያደርጋችኋል። ኖርማሊ ምናልባት በረዶ ቤት መግባት አይፈልግም ሊሆን ይችላል፣ እንዳይጠቁርባችሁ በሚል ኖርማሊ የጠቆረ ይመስላል። የኔ ግን አልጠቆረም። ካሜራው ትንሽ እንትን ብሎታል መሰለኝ።
ይህ ቆንጆ ስጋ ነው። የሚያምር ቀይ ስጋ ነው። እንግዲህ በዚህ መልኩ እናንተም ልክ እንደዚህ አድርጋችሁ መክተፍ ትችላላችሁ። ግን እስካሁን እየተከታተላችሁኝ ያላችሁ ሰዎች ካላችሁ እባካችሁን ቤቴን ሰብስክራይብ አድርጉልኝ። ሌሎችን ቪዲዮዎች ይዤ እንድመጣ ሞራል ሁኑኝ። ላይክ ሼር ምናምን አድርጉልኝ እና አበረታቱኝ ለማለት ነው። ይኸው ክትፎ እንግዲህ አብረን እየከተፍን መስራት እንችላለን። ቀላል ነው፣ በጣም ቀላል ነው። በተለይ ደግሞ ይሄንን ቤት ውስጥ የመክተፍ ሂደቱ ባይኖር በጣም ቀላል ነው የሚሆነው። አስፈጭታችሁ ታመጡታላችሁ። ከዛ ቅቤ ታሞቃላችሁ። በመጥበሻም ሊሆን ይችላል፣ በሌላም በድስትም በምንም ይሁን ቅቤ ታሞቃላችሁ። እዛ ላይ ሚጥሚጣ ተቀምሞ በአሪፍ ሁኔታ የተዘጋጀ ምንም አይነት የቅመምም የጨውም ችግር የሌለበት ሚጥሚጣ ካላችሁ ቤት ውስጥ የተዘጋጀ ሌላ ተጨማሪ ቅመም መጨመር አይጠበቅባችሁም። ግን ሚጥሚጣው ከውጭ የተገዛ ከሆነ ቤት ውስጥ እናንተ ያላዘጋጃችሁት ከሆነ ወይም የቅመም እንትን ካለበት እጥረት ካለበት ኮሮሪማ መጨመር ትችላላችሁ። ግን እኔ ኮሮሪማ አልጨምርም። ምክንያቱም ኮሮሪማ በቂ ጨው፣ በቂ ማጣፈጫ ቅመሞችን ጨምሬ ራሴ ያዘጋጀሁት ሚጥሚጣ ስላለኝ ኖርማሊ እኔ አያስፈልገኝም ሌላ ኮሮሪማና ሌላ ነገር መጠቀም አልፈልግም። በቂ የሆነ ቅመም ነው ለክትፎ ብዬ ነው የማስበው። እናንተ ግን ሚጥሚጣ ከውጭ የምትገዙ ከሆነ ኮሮሪማ፣ የተዘጋጀ ኮሮሪማ ካላችሁ ትንሽ ኮሮሪማ፣ ጨውም ለጣም ብለው የሚጨምሩ አሉ። እኔ አልጨምርም። በቂ የሆነ ጨው ኖርማሊ ሚጥሚጣ ሲዘጋጅ ብዙም ፓርቱ ጨው ነው። ጨውና ኮሮሪማ ነው በደንብ የሚጨመርበት። ስለዚህ በቂ የሆነ ጨውና ኮሮሪማ ሚጥሚጣችን ውስጥ ስለሚኖር ስናዘጋጅ ተጨማሪ ሚጥሚጣ፣ ኮሮሪማ፣ ሌላ ማጣፈጫ አይፈልግም ብዬ ነው የማስበው። ቤት ውስጥ ራሳችን ያዘጋጀነው ከሆነ ግን ሚጥሚጣውን ካላመን ነው ኦር ከሌላ ቦታ የመጣ ሌላ ተገዝቶ ምናምን ነገር ከሆነ ራሳችን ያላዘጋጀነው ከሆነ ግን እነዚህን ቅመሞች ማጣፈጫዎችን ጨውንም ጨምሮ መጠቀም ትችላላችሁ። ማጣፈጫ ስላችሁ ኮሮሪማ ነው፣ ሌላ አይፈልግም ክትፎ እና ቅቤ ነው። ቅቤ፣ ሚጥሚጣ በደንብ አድርገን እንጨምራለን ማለት ነው። ያው በምታዩት መልኩ ቶሎ አይደቅላችሁም። ያው ልፋት እንዳለው ነው ግን ብቻ ደስ የሚል ነገርም አለው። እንደዚህ አድርጋችሁ መክተፍ ትችላላችሁ። እኔ ኖርማሊ እየጨረስኩኝ ነው። በደንብ መድቀቅ ስላለበት በእጄ ደጋግሜ እያገላበጥኩኝ አደቀዋለሁ ማለት ነው። አሁን እኔ እየጨረስኩ ነው ያለሁት። ሌላው የጎመኑን ፕሮሰስ አሳያችኋለሁ። ጎመን የተቀቀለ ጎመን አለኝ። ቀቅዬ አዘጋጅቻለሁ። የተቀቀለውን ጎመን ምን እናደርገዋለን? እንፈጨዋለን። ከቻላችሁ ልክ እንደ ስጋው መክተፍ ትችላላችሁ። እኔ ግን እፈጨዋለሁ። ለመፍጨት ነው ያሰብኩትኝ። ምክንያቱም ጊዜ የለኝም። ቶሎ ማለት ስለምፈልግ ለመፍጨት አስቤያለሁኝ። በደንብ ተቀቅሎ የበሰለ ጎመን ስጋው ያው በምታዩት መልኩ አልቋል። ከትፌ ጨርሻለሁ። ያው እዚህ ጋር ልፈጨው ያዘጋጀሁት ጎመን ነው። ያው በደንብ ተቀቅሎ በስሏል። ጎመኑ በስሎ ይወጣለት ነው። በዚህ መልኩ ልክ እንደዚህ እኔ ጭምቅ አርጌ ውሃውን አውጥቼለት አዘጋጅቼው ልፈጨው። ይኸው ተፈጭቶ እና ማሽኑን እንደምፈልገው አላደቀቀልኝም። በእርግጥ እኔ በእጄ ከምደግመው እንደዚሁ እሰራዋለሁኝ።
እዚህ ጋር ክትፎ ስንበላ ብዙ ጊዜ ኮባ ሆቴሎችም ቤት ውስጥም አይታችሁ ከሆነ የሚያዘጋጁ ክትፎ የሚያዘጋጁ ሰዎች ኮባን ይጠቀማሉ እና ዝም ብለን የሆነ እንጀራ ላይ ወይ ደግሞ ዝም ብለን ሳህን ላይ አስቀምጠን ከምንበላ እንግዲህ ያው ባህሉን የጠበቀ ቢሆን የተሻለ ነው። እንደዚህ ኮባችንን በከሰል ክትፎንም በከሰል ነው ልሰራ ያሰብኩትኝ። እንደዚህ እያገላበጥን በጀርባው በኩል በጣም ደረቅ የነበረውን ኮባ ልክ እንደዚህ እሳት ሲነካው ልስልስ ይልልናል ማለት ነው። ከዛ አለስልሰን ለመቁረጥ ይመቸናል። በምንበላ ሰዓትም እዛ ላይ ክትፎ አድርገን በምንበላ ሰዓት እንትን አይልብንም፣ አይሰባበርም። የመሰነጣጠቅ ባህሪ እንዳይኖረው በእሳት እንደዚህ ቅልጥልጥ እናደርገዋለን ማለት ነው። የሞቀውን ኮባ በዚህ መልኩ ነው የቆረጥኩት። እናንተ በፈለጋችሁት መልኩ በክቡ ቅርጽ የወጣለት አድርጋችሁ መቁረጥ ትችላላችሁ። እኔ ግን እንደዚህ በአራት ማዕዘኑ አድርጌ ቆርጬዋለሁኝ። እንግዲህ ለዛሬ ሌላ ጊዜ ደግሞ በሌላ ስታይል ይዤላችሁ እመጣለሁኝ። ያው እዚህ ጋር ጎመን ልሰራ ነው። ለጎመን ቅቤና ሚጥሚጣ አድርጌያለሁ። ለጎመኑም ተጨማሪ ነገር አያስፈልገውም። ትንሽ ኮሮሪማ ትንሽ ይጨመርበታል። ጎመኑ ላይ ቢኖረው የበለጠ ያጣፍጠዋል። ኮሮሪማና ጨው ይፈልጋል። ተጨማሪ ኮሮሪማና ጨው አድርጌበታለሁ። ልክ እንደዚህ የተፈጨውን ጎመን አድርጌ ቅቤው ላይ አሸዋለሁኝ። ሚጥሚጣ አለው፣ ቅቤ አለው። እናንተ ከፈለጋችሁ ቅቤውን በደንብ በዛ አድርጋችሁ ማዘጋጀት ትችላላችሁ። እኔ ግን እዚህ ጋር ራሳችን ልንበላው ስለሆነ ብዙም ቅቤ የማይፈልግ ሰው ስለሆነ የሚመገበው ቅቤ አላበዛውም። በግሌ አልበዛም ብዬ ነው የማስበው። እዚህ ጋር ደግሞ ክትፏችንን ልናዘጋጅ ነው። ይኸው ያዘጋጀሁት ጎመን ይሄን ይመስላል። ማሽኑ በደንብ አልፈጨልኝም፣ በደንብ አልተፈጨም። ከዚህ በላይ መድቀቅ ይኖርበታል። ቅቤም ትንሽ አሳንሸዋለሁ መሰለኝ። እዚህ ጋር ደግሞ ይኸው ቅቤ እያደረኩ ነው ያለሁትኝ። ክትፎውን ላዘጋጅ ነው ማለት ነው። መጀመሪያ ጎመኗን ያዘጋጀኋት። ለምን ጎመኑ ቢቀዘቅዝም ችግር የለውም፣ አይቀዘቅዝም። ክትፎ ደግሞ ብዙ ጊዜ በትኩሱ ወዲያውኑ እንደተሰራ ነው መበላት ያለበት፣ ሳይቀዘቅዝ ማለት ነው። እና ለዛ ነው ጎመኑን ያስቀደምኩት። ይኸው እንደምታዩት ከሰል ላይ አርጌ ከሰሉ እሳቱ በእርግጥ ዝቅተኛ ነው፣ ግን እንዳያቃጥልብኝ ከፍ አርጌ ነው እየሰራሁ ያለሁትኝ። በእጄ ይዤዋለሁኝ። ለምን ሊቃጠልብኝ ይችላል። እንትኑ ክትፎ ደግሞ እሳት አይፈልግም። ትንሽዬ እሳት ኖሮት ቅቤው ከቀለጠ በቂ ነው። ከዛ በደንብ ማሸት ማገላበጥን ይፈልጋል። ቶሎ ቶሎ በጣም በፍጥነት ነካ 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 መደረግ ይኖርበታል። በምታዩት መልኩ እዚህ ጋር ትንሽ የሆነ ነጣ ያለ ይመስላል። ካሜራው ነው እንጂ በጣም የሚያምር ቀይ ነው ክትፎ። እዚህ ጋር እቃው ላይ ሳደርገው ታዩታላችሁ። እዛ ላይ ነው የበለጠ ውበቱ የሚታየው። እና በዚህ መልኩ ሰርቼዋለሁ። ክትፎም ቅቤ በቂ ነው። ይኸው እዚህ ጋር እንደምታዩት ትንሽ ቀላ ብሏል እና እዚህ ጋር ያለው ነው ትክክለኛው ከለሩ። እቃው ላይ እዛኛው ላይ ትክክለኛው ከለር አልመጣልኝም። ይሄኛው ቆንጆ ነው። ያው ሁለቱንም የጎመኑንም የስጋውንም ክትፎ ናቸው ሁለቱም፣ የጎመን ክትፎና የስጋ ክትፎ ማለት ነው። ያው በዚህ መልኩ ደርሷል። አሁን ልንበላው ነው ማለት ነው። ሊበላ እየተዘጋጀ ነው። ያው ቆጮ በጣም በአሪፍ ሁኔታ ያዘጋጀሁት ቆጮ አለ። የቆጮውን አሰራር ደግሞ ለምትፈልጉ ሰዎች ከስር ሜንሽን አደርግላችኋለሁ። ቆጮ ከዚህ በፊት ያዘጋጀሁት ቪዲዮ አለ። እሱንም ገብታችሁ እዩልኝ። የቆጮውንም አሰራር ለቅቄላችኋለሁኝ እና
ቤቱን ደገፍ አድርጉልኝ፣ ሰብስክራይብ አድርጉልኝ። ቆጮውንም ገብታችሁ እንዴት ተደርጎ ቆጮ እንደሚጋገር እዩልኝ እባካችሁና ይኸው በምታዩት መልኩ ደርሷል። ክትፎ በእንጀራም በዳቦም በቆጮም መበላት ይችላል። ግን ያው ትክክለኛው ባህሉ ትክክለኛው ከቆጮ ጋር ነው ማለት ነው። ያው ክትፎ በምትፈልጉት መንገድ መጠቀም ትችላላችሁ። እኔ እንግዲህ በእንደዛ አይነት አማራጭ በእንጀራና በቆጮ አድርጌ አቅርቤዋለሁ። በዚህ መልኩ እየተመገብኩ ነው ያለሁትኝ እና በጣም ነው የሚጣፍጠው። ያው መቼም ክትፎ የምታውቁ ሰዎች ታውቁታላችሁ ብዬ ነው የማስበው። እና ክትፎ ያው ንጹህ ቅቤ ይፈልጋል፣ ጥራት ያለው ሚጥሚጣ ይፈልጋል። እና የቅቤም አነጣጠር በቅርቡ እለቃለሁኝ። ላይክ፣ ሼር፣ ሰብስክራይብ አይለያችሁ። ደጋግሜን የነገርኳችሁ እስካሁን የተከታተላችሁኝ ካላችሁ እጅግ በጣም አድርጌ አመሰግናለሁ። ያው እዚህ ጋር እኔ በጣም ስለጣፈጠኝ በቃ ጨምሬ ሁላ ነው እየበላው ያለሁትኝ። በተለይ ጎመኑ በጣም የሚጣፍጠው እና በዚህ መልኩ እንደዚህ አጣፍጣችሁ መስራት ትችላላችሁ። ልጆቼ ናቸው እዚህ ጋር እና ልጆችን በዚህ መልኩ ተሰርቶ መመገብ ይችላላችሁ። እስካሁን ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁኝ። ቻው